ወጥቶ ከመቅረት አላህ ይጠብቀን። ሰው ዛሬ አለ ይባላል፣ ከሰዓት ደግሞ የት እንደገባ አይታወቅም። የኛ አዘል እንዲህ ናት ማለት ነው። አላህ መጨረሻችን ያሳምርልን። በጣም ልብ ይሰብራል። በጣም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የራህማ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ያው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንደተለመደው ያው በቪዲዮ እየመጣሁላችሁ ነው። ለምታበረታቱኝም እጅግ አድርጌ ከልብ አመሰግናለሁ። እና ዛሬ በጣም ልብ በሚሰብር ነገር ነው የመጣሁት። ዛሬ ቀን ያየነውን ከሰዓት የምናጣው ሰው፣ ማታ ያየነው ጠዋት የምናጣው ሰው፣ በቃ ጊዜ እንደዚህ ሆኗል። በጣም ከባድ ነው። ሰው ሳያማው የሆነ ሀሳቤን አሳካለሁ ብሎ ነው የሚያስበው እንጂ ሰው ብለን የምናስበው እንጂ ከራሴም ጭምር ሞት መቼ እንደሚመጣብኝ እና አናቅም። እኔ እንጃ ብቻ ግን በጣም ያማል። መግቢያ ላይ ያያችኋት ልጅ ናት እንግዲህ፣ ህፃን ልጅ ነው ያላት። ህይወቷ አልፏል ማለት ነው። አላህ መጨረሻችን ያሳምርልን። ወጥቶ ከመቅረት ደግሞ አላህ ይጠብቀን። በስደት ዓለም ቤተሰብ እየጓጓ እየጠበቀ አሁን በአሁን ትመጣልኛለች እያለ እንደዚህ አይነት ነገር ሲገጥም በጣም ከባድ ነው። መራራ ሐዘን፣ ያው ሐዘን ሁላችንም ቤት ይገባል። ከእንደዚህ ጋር ተንጋጭ ነገር አላህ ይጠብቀን። እሱ ምን መሰላችሁ ሳላንዛዛባችሁ እንግዲህ ልጅቷ ሳውዲ አረቢያ ነው የምትሰራው። ሳውዲ አረቢያ ነው የምትሰራው። ያው የተንቢን ታቋታላችሁ ሁላችሁም። የተንቢ ካላወቃችሁ ስሟ ለምለም ማለት ነው፣ የቡታጀራ ልጅ እና ከሷ ጋር በጣም ቅርርብነት አላቸው። ከሷ ጋር ያወራሉ። እሷም ደግሞ ከኢትዮጵያ እቃ ትልክላታለች፣ የተንቢ ማለት ነው። እችም ልጅ ደግሞ ለተንቢ ከሪያድ እቃ ትልክላታለች ማለት ነው። እንደዛ እየተላላኩ በጣም ቀረቤትነት ይኖራቸዋል። በጣም ይቀራረባሉ። ከዛም ያው በጣም ይግባባሉ ማለት ነው። ይደዋወላሉ፣ ያወራሉ። ከዛም ያው ሊመጣ ነው ምናምን ብላ ነግራታለች። እኛ ደግሞ ችግራችን ያው አንድ ጠፍተን ውጭ ብንሰራ ከሆነ ቪዛ ፍሪ ቪዛ ካሌለን ኢቃማ ከሌለን በጣም ከባድ ነው። እንግዲህ እሷም ልጅቷም ስለሌላት ነው። ያው አንድ ልጅ ህፃን ልጅ ወልዳለች። ባለቤቷም አለ፣ ያው አግብታ ነው የምትኖረው። እሷ ደግሞ ወደ ከሳውዲ እጅ ሰጥቼ ከገባው እሷ እንዳሰበችው ማለት ነው፣ እጄን ሰጥቼ ከገባው ያው መመለሻ ስለማይመችኝ መመለስ ስለሚቸግረኝ ከዛ በሌላ አቅጣጫ ሄዳለሁ ብላ ነበር የሞከረችው። ያው እሷ ደግሞ ምንድነው ወደ ሳውዲ መመለስ ስለምትፈልግ ማለት ነው። የምትፈልግበትን ምክንያት ብዙ ነገር እዚህ መታ አላማን ማሳካት በጣም መስራት ትፈልጋለች ማለት ነው። የምትፈልገውን ነገር ነው ለማሳካት የምትሄደው። ስትሄድም ነው ህይወቷ ያለፈው። ህይወቷም ያለፈው ያው እዚህም ከዚህ ከሳውዲ አይደለም ወይም በፍሪ ቪዛ ወይም ደግሞ በብስባስ አይደለም የገባችው ማለት ነው። አሁን አገሬን ከገባውኝ መመለስ ከፈረምኩኝ አሻራ ስለሚይዘኝ ከዛውላ መመለስ ስለማልችል ግዴታ ከየመን መመለስ ነበረባት እና ከየመን ወደ ኢትዮጵያ ስትገባ ነው እንግዲህ ህይወቷ ያለፈው። እቺ ልጅ አላህ ይጠብቃል። በጣም ያማል ማለት ነው። እና ያው ከየመን ስትገባ ነው ህይወቷ ያለፈው። እሷ ያሰበችው ኢትዮጵያ ከገባች በኋላ የተለያየ ሽፋን፣ የተለያየ ባህላዊ ልብስ፣ ባህላዊ ነገር ልክ ለኛ የምንሰራው ነገር አለ አይደል? ባህላዊ የሆነ ሲያምረን የምንፈልገው ለቤታችን ስንፈልገው የሚሸጡት የሚገዙትም ደግሞ ለመሸጥ እሷ በቃ አመቻችታ ወርቅ ቤት አነጋግራለች፣ በነፃነት እንድትሰራ ማለት ነው። ኢትዮጵያ ገብታ ፓስፖርት አውጥታ በህጋዊ እንድትመለስ ነው የእሷ ሀሳብ። አሁን ለምሳሌ በዚህ አሻራ ኑሮብኝ ከገባው ያው መመለስ ስለማልችል ግዴታ በየመን ገብቼ
ፓስፖርት አውጥቼ በህጋዊ መንገድ እመጣለሁ ብላ ነበር ያሰበችው ማለት ነው። አንዳንድ ጊዜ እኮ የሆነ አላህ ይጠብቀን ሰበብ ነው እንግዲህ እኛ እንዳልነው ሰውን አላህ ነው ያለው። ማንኛውም ነገር የሚሆነው እኛ ባልነው ሳይሆን አስቡት እስኪ አዘሏ ሲደርስና ሲጠራት ነው እንግዲህ በየመን አቋርጣ ልትገባ የነበረው። መጨረሻ በዛው በሱ ብለዋት ነው እንጂ እና ያው ለምሳሌ መጀመሪያ ስትሄድ ያው ወጣትነት ይኖራል፣ ጉልበት ይኖራል፣ ሁሉንም ነገር እንቋቋመዋለን ማለት ነው። ቢሪበን ራሱ እንቋቋመዋለን በወጣትነታችን። በኋላ ደግሞ ሰውነት የተንሸለሸለ ነው የሚሄደው። በቃ ሰውነታችን ራሱ መቋቋም አይችልም። ስጋችን ያልቃል፣ ሰውነታችን ይደክማል። በቃ እኔ እንጃ። ምክንያቱም ከሰው ቤት እየሰራን ስንት ነገር ነው መቋቋም እኮ አንችልም ማለት ነው። አሁን ለምሳሌ ወደዛ ሊመለስ ብትል ከየመን እንዴት ብዙ ውጣ ውረድ ነው ያለው፣ ብዙ ፈተና ነው ያለው። እያየን ነው ደግሞ። አላህ ይጠብቀን ከእንደዚህ አይነት ነገር። እሱን በማሰብ ነበረ ያው በነፃነት ሳውዲ አረቢያ ኢትዮጵያ ከገባች በኋላ ሳውዲ አረቢያ ተመልሳ በነፃነት ለመኖር ነበር ያሰበችው። አላህ ደግሞ ያሰበው አላህ ያቀደው ሆኗል። እንግዲህ ለመላው ቤተሰቦቿ መጽናናቱን ይስጣቸው። በጣም በጣም ከባድ ነው ላይ በጣም እኔ እንጃ። ብቻ ግን የኛ መጨረሻ አላህ መጨረሻችንን ያሳምርልን። ወጥቶ ከመቅረት ደግሞ አላህ ይጠብቀን ከእንደዚህ አይነት ፈተና ያ ረቢ። እኔ እንጃ ብቻ ግን ቤተሰብ ትመጣለች ብሎ እያጓጓ አስቡት እስኪ። ልጇ ደግሞ ገና ህፃን ጩጬ ነው ማለት ነው። ባለቤት ሲጠብቅ ሰው በሰላም ተለያይቶ በሰላም እንገናኛለን ብሎ ያስባል። መጨረሻው ደግሞ የማንመለስበት ማለት ነው። አላህ ይጠብቀን ከስደት ወጥቶ ከመቅረት። ከስደትም አላህ ነጃ ይበለን፣ ወጥቶ ከመቅረትም ደግሞ አላህ ነጃ ይበለን። ለሀገራችን ያብቃን። እንጃ ስሜቱ በጣም ከባድ ነው። እንኖራለን እንጂ እኛ እንሞታለን አለንም ስንት ነገር ነው የምናስበው። በአሁን ጊዜ ደግሞ የታመመው እያለ የቁመኑ ሰው ነው የሚሞተው። ታሞ በአሁን ሊሞት ነው ሲባል እየተጠባበቀ ያለ ጭራሽ ቆሞ የሚሄደው ራሱን ያላመመው እንደዚህ ቁጭ ባለበት በዛው ፍር ይላል። ሱብሃንአላህ። ምክንያቱም ቀደር ደርሶበት ነው ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር። የሆነ ጊዜ የሆነ እኔ ራሱ ሰምቻለሁ። የሆነ ኡስታዝ ናቸው ሲናገሩ ማለት ነው። ሼህ ኢብራሂም ሲራጅ አላህ ይማራቸውና ጀነተል ፊርደውስ ይወፍቃቸው። የሆነ ሰውዬ እዚህ ሪያድ መጣም ቤት እሱ መኪናውን አቁሞ መጣም ቤት ይገባል። መጣም ቤት በሚገባበት ሰዓት ይሄ ዶሮ ምናምን አዞ ቶሎ አልደረሰለትም። በቃ የሰውዬ መቆም መቀመጫ ነው ያሳጣዋል። አረ ቶሎ በሉ ስጡኝ፣ ቶሎ በሉ ስጡኝ፣ አልደረሰም እንዴ! በቃ በጣም ነው ያስቸገረዋል። ሱብሃንአላህ። ልክ ምግቡ ደርሶ እጁ ላይ አስገብቶ የራሱን መኪና አቁሞ ነው የወረደው። ልክ ፌስታሉን እንደያዘው ኪሱን ልክ መሀል አስፋልት ዞር ሲል በዛው በላይ ላይ ነው መኪናው የሄደበት ማለት ነው። ሱብሃንአላህ። እንደዚህ እያየ ነው በላይ ላይ መኪና ሄደበታል። አላሁ አክበር። አላህ ይጠብቀን። አዘሉ ደርሳ ማለት ነው የሲጠራው ነው። እንደዚህ አይነትም ነገር አለ። እዛው እኮ ቶሎ በሉ መከራ እያመጣ አረ ቶሎ በሉ አድርሱልኝ። ሱብሃንአላህ። አረ ብቻ እኔ እንጃ። ብቻ ግን ህይወት በጣም መራራ ናት ወላሂ። አላህ ይጠብቀን ከእንደዚህ አይነት ፈተና። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።